ይሄ ረመዳን የቀብር ሰዎች አፈር የሆኑት እነዚህ ቢናገሩና ብትሰማቸውና ተመኙ ብትላቸው የአንድ ሀገር ንጉስ እናርጋችሁ ወይ ወላ ፎቅ ሰርተን እንስጣችሁ ወይ ወርቅ እንስጣችሁ ወይ ብትላቸውና ምንድነው የምትመኙት ብትላቸው አሉ ለተመነው የውመን ሚን ረመዳን ከረመዳን አንድ ቀን ይመኙ ነበር ለኔና ለአንተ የሰጠንን ማለት ነው። ባለፈው አመት ከኛ ጋር እዚህ መስጂድ ይሰግዱ የነበሩ ዛሬ አፈር ስር ናቸው። እኛም ይሄ ረመዳን የመጨረሻችን ሊሆን ይችላል። ሁሌ ስትጾም አሉ የመጨረሻዬ ነው ብለህ ጾም። ለምን የመጨረሻዬ ነው ካላልክ እያጓደልክም ኢንሻአላህ የሚቀጥለው አመት ብለን እንጾማለን ትላለህ። የለም እንደዛ የሚቀጥለው አመት የሚባል ነገር የለም። ያለችህን ሰዓት አሳምራታች። በቃ ዛሬ አንድ ረመዳን አይደል? ናም አላህ አሳምረን እንጾም አላህ ያርጋል። ረመዳን ከሐቁ አንዱ መጀመሪያ ረመዳን ሲመጣ ልትደሰተ እስኪ የተደሰተ በረመዳን እስኪ ዲናንስ በመቅራት ያ ሰላም ሁለት እጅ ያነሳ ሰው አለ ጭራሽ አላህ አንገል በቃው صلي على الحبيب قلبك يطيب አንደኛ ልትደሰታሉ። ይሄ ነው ፈርቁ አለ ሙናፊቅና ሙእሚን አንዱ ይሄ ነው መለያ። ሙናፊቅ አይገጥሙም ረመዳን አይስማማም። ረመዳን አገር የሚቀይር ከዋለ አንዳንድ አገር ላይ ረመዳን ሲመጣ ሌላ አገር ካፊር አገር ሄደ እንዲህ አይነት ሰው አለ። እስኪ አልሐምዱሊላህ በለስ 6 ወር ሰለፎች የሚያለቅሱለትን ይሄ ሰው ረመዳን ሲመጣ ለቆ ይሄዳል ሌላ አገር ረመዳን የሌለበት ያኔ ሌላ የሆነ የማይገጥመው لهذا قل بفضل الله وبرحمته فبذلك فليفرحوا الحمد لله بلوا رمضان ስለወፈቀን እኮ ነው አልহামዱሊላህ ስለወፈቀን። ሁለተኛ تعظيم لشهر رمضان ረመዳንን እንደ ትልቅ እንግዳ ማክበር አለብህ አሉ። እስኪ ያሰብከው አንድ ሚኒስተር ቢደውልና የታወቀ የምትፈራው ሚኒስተር ለአንድ ወር እንግዳ ልክ ያለው አለ ቤት ያላ ትላታለህ። ቤት ሴትዮዋ ጋር ሄደህ አንድ ወር መተኛት የለም ትላታለህ። خلاص ለምን ከማን የመጣው አልፈት እንግዳ خلاص አንድ ወር ቆሞ ይታደራል። ከዛ ደረጃ ለማግኘት ማንጋ በሸርጋ የአላህ ሰዎች ደግሞ ከአላህ የመጣ እንግዳ ነው አለ ረመዳን ነው ሁሉ ከአላህ የመጣ እንግዳ ነው ረመዳን ደግሞ ይመጣል يمكن የመጨረሻ ይሆናል خلاص طيب እንዴት ነው تعظيم ومن يعظم شعائر الله فإنها من تقوى القلوب ይኸው ዱንያ አኺራ መከበር ትፈልጋለህ ይሁዲ ተባለ ይሁዲ ሙስሊም ያልሆነ ሰው ይሁዲ ሙስሊም ያልሆነ ሰው ይኸው ረመዳንን ማክበር የት እንደሚያደርስ ረመዳን ቀን ነው ልጁ ከሰፈር ሙስሊም ልጆች ጋር ይጫወታል። አባት ይሁዲ ነው ልጆቹ ተቀላላ ሙስሊም ናቸው። ይሄ ይሁዲ ልጅ ሙስሊሞች መሃል ምግብ ይበላል ያሰልጠው ይበላል። የአላህ ነገር ሆኖ አባቱ ያልፋል። አባትም ይሁዲ እኮ ሲያይ ተቆጣው። እንዴት ትበላለህ አታውቅም እንዴ ያለው የሙስሊሞች እኮ ረመዳናቸው እኮ ያስ ቤት ሄደት በለም እነሱ አጠገብ ትበላለህ አለው ሻህር ረመዳን እኮ የጾም ወራቸው እኮ እቺን አላህ ያዘለት ያለ ስንት ዘመን ኖሮ ሞታ ነው የሰው ይሁዲ አንድ እዛ ሀገር ሰው ሳሊህ ሰው በመናሙ ጀነት ውስጥ ያዋል አላህ አማ ኩንቱ ይሁዲያን አለ ይሁዲያን ነበርክ እንዴ ሲለው ናም ነበርኩኝ አለ ልሞት ስለ አላህ ሸሃዳ ወፈቀኝ አለ لتعظيم رمضان አለ ልጄ ሲበላ ስትቆጣ ወለ ረመዳን አክብሬ በዚህ አላህ ኻቲማ ሰጠኝ አለኝ አያለ አንዳንድ ምንም አይመስለው ረመዳን ገባ ረመዳን لهذا ጾመኞች አሉ صلي على الحبيب በሶስት ይከፈላሉ ጾመኛ ሰው በሶስት አሁን እዚህ ያለ ነው በሶስት እንከፈላለን አንደኛ ጾም العموم ጾም الخصوص ጾም خصوص الخصوص يا الله ጾም العموم የሚሏቸው ረመዳን ሲገባ ሁለት ነገር ብቻ ነው የሚያደርጉት በስ የአፍ ሻህዋ የብልታቸው ሻህዋ ከዚህ ብቻ ነው የሚቆጠሩት በስ አይበላም አይጠጣም ባለቤቱ ጋር ይሄድ በስ አሁንም አይኑ حرام ጆሮ አሁንም ሐሜት ይሰማል
እግሩ አሁንም አይሆን በተሄደ አሁንም ቲክቶክ ፌስቡክ ያገላብጣል። አሁንም አጅነቢ አልሙሂም ረመዳን እና ከረመዳን ውጭ የዚህ ሰው ልዩነቱ ሻህዋውን መተው ብቻ ነው። ይሄ አይነት ጿሚ ከም ሚን ሳኢምን ለይሰ ለሁ ሚን ሲያም ኢላ አልጁዕ ወልዓጠሽ። ስንት ጾመኛ አለ ከጾሙ የሚያተርፈው መራብና መጠማት ብቻ። አሁን አላህ ከኛ ውስጥ እንዲህ አይነት ሰው አያድርግብን። ይሄ ሰው አላከበረም ረመዳን ቀድሩ የረመዳን ሐቅ ይሄ ሰው አላወቀም። እንግዳ ማስተናገድ አልቻለም። ሁለተኛዎቹ ያ ሰላም ሁለተኛዎቹ ማን ናቸው አሉ? ሶመል ኹሱስ የተባሉ ሰውነታቸውን አካል በሙሉ አይን በለው አፍ በለው ጆሮ በለው እጅ በለው እግር በለው ብልታቸው ሁሉ ሰውነትን አካላቸውን በሙሉ ከወንጀል የቆጠቡ ሰዎች አሉ። ያ አላህ ቢያንስ እዚህ ደረጃ አላህ ያድርሰን። ያኔ ረመዳን ላይ አላስ ምንም በአፋቸው ሐሜት የለ፣ ነሚማ የለ፣ ቂለ ወቃል የለ፣ ወከثرة السؤال የለ። ይሄን ዱዓ አላሁማ በሉ አላሁማ طهر ألسنتنا من الكذب والغيبة والنميمة ومن القيل والقال وكثرة السؤال። ረመዳን ላይ ከጭንቅላት እስከ እግራቸው የለም ሐራም የለም። አይናቸው ምን ያህል ቁርአን ምን ያህል አይነ በሲር የሆኑ አይናቸው ማየት የማይችሉ አንዳንድ የአላህ ደጋግ ባሮች አይን በኖረኝ ብሎ ለመኑ። ያ አላህ አይን በኖረኝ ለምን አሏቸው? የአላህን ከላም ላይ ይበታል። ዛሬ አይን ሰጥቶ ቁርአን ዘግተህ ቲክቶክ ፌስቡክ ታያለህ። ከመክሉቅ ወደ መክሉቅ መቼ ነው ከመክሉቅ ወደ ኻሊቅ የምትሄደው? እስከ መቼ ድረስ? ይሄ እኮ ይጎዳል እኮ ይሄ እኮ ይጎዳል። አንዴ ሞባይል አላህ ፍሩ፣ መስጂድ ውስጥ ሞባይል እናጥፋ። አላህን ፍሩ። መስጂድ መተን የመስጂድ አደብ እንዳንጥስ አላህን ፍሩ። አይኔ ቁርአን ልቀራበታለሁ። ላኢላሃ ኢላ ምን ልቀራበት? እኛስ ፈሊሃዛ ረመዳን ላይ በአይናችን በምንችለው መጠን ቁርአን የምንቀራ አላህ ያድርገን። አይናቸው ቁርአን ነው የሚያየው፣ ካዕባ ነው የሚያየው፣ የአባት እናት ፊት ነው የሚያየው፣ በተፈኩር አይን ነው የሚያየው፣ የዑለማ ፊት ያዩበታል። ጆሮአቸውም እንደዛው ቁርአን ያዳምጡበታል፣ ዚክር ያዳምጣሉ፣ ዳዕዋ ያዳምጡበታል። እግራቸው ወደ መስጂድ፣ ዘመድ ዚያራ፣ ሰው ለማገዝ አልሙሂም ወደ ኸይር ነው የሚረመዱበት። እጃቸውም እንደዛው ሰደቃ መስጠት። ይሄው አላህ ሀብት የሰጠ ይሄው የአኺራ ሀብታም መሆኛ ደርሷል። ምን ይሉ ነበር አንዳንድ የአላህ ሰዎች ሲመክሩ? ቀብር ቁም ሳጥን ነው። ቀብር ማለት ቁም ሳጥን ነው። የምትችለውን ኸይር ሁሉ ዱንያ ላይ ሰርተህ ሙላው ቁም ሳጥን ነው። ስትገባ እንድትደሰታሉ ሞልቶ እንድታገኘው። ስንት እኮ ሳሊሖች ቀብራቸውን ከፍተው እኮ ወደ 4000 በላይ ቁርአን ختመው። ዛሬ ቤታችን ቀብር ሆነ። ተው ቀብራችን በየክፍሉ እኮ ቁርአን ختመው ነበር ድሮ። በየክፍሉ እዚህ 1000 እዚህ 2000 እዚህ 3000። ምን ያስለቅስሻል አላት አንድ ወንድ ሊሞት ሲል እህቱ ስታለቅስ፣ እዛች ቦታ ብቻ እኮ ስንት ሺህ ቁርአን ختም ያለው አለ። በርተው እኮ ነው የሚሞተው ሲሞት። ዛሬ ምንድን ነው እያንዳንዱ ቦታ ቲክቶክ፣ እያንዳንዱ ቦታ ሐራም አይተንበታል ነው አላህ። ምን እንለዋለን? አላህ እኮ ምን ትለዋለህ? አላህ ይሄን አይን ሰጥቶ ስንት ቀረው ትለዋለህ? ቁርአን ሰለፎች ረመዳን ላይ እነ አቡ ሐኒፋ በለው እና ሻፊዒ በለው አካባቢዎች ትላልቆቹ በየቀኑ አንዳንዶቹ 2 ያختማሉ። አማ አንዴም አይተለመደ ምንም አይገርምም። እነሱ ዘመን በቀን አንዴ የሚያختም 10 الأواخر ደግሞ መጨረሻው 10 ሲቀር ደግሞ 2 ያختማል። 2 24 ሰዓት እስኮ ነው። طيب እዚህ ለመድረስ ምን ማድረግ አለብን? ከትልቅ ሌባ መጠንቀቅ አለብን። የጊዜ ሌባ አለ። ማን የጊዜ ሌባ? ሞባይል። አይዋ ትልቁ ዘመናችን የጊዜ ሌባ ሞባይል ሆኖ ተገኘ። አንድ ሰው ደብዳቤ ለአንድ ሰው የሆነ ሐጃ እኮ ነው ኸይር ሐጃ ለሱ ልካለው ብለህ ትገባና 1 ሰዓት ትቆያለህ። ባህር ነገር ነው። አንዴ ከገባህ ጥልቀቱን አታውቀውም። አንድ ሰው የጊዜ ሌባ በምን ታውቀዋለህ? ባለፈው እንደነገርናቸው ሌባነቱ ማወቅ ከፈለክ ይሄ ሞባይልህን ተውና ይሄ ጭንቅላት የሚያክለው ሞባይል ኖኪያ ያዝ። አላህ ይርሐመው ትልከ ዘመን የኖኪያ ዘመን ያ ዘመን
موبايل بيودك حاجي موبايل تلوى هذا من بس ما أنا نسأل مفيها بيتفهم دم بزات هذه سكر الناس صلي على الحبيب قلبك يطيب من منكاكات إلا سيجوا هنجي أتناسوا منو ينكاكات أهون أقول على حاجة أكون زمنا الله أعلم سحر اللبس من اللبس الله أعلم الترى تبدأ بالمد الدور من البلد كسوس الله أعلم من داس كبوك نجاتين الله أعلم جينا الدوس الله أعلم سكاس كربوبة عند شاكا أستاذ دي زودي كرابة يا زلمة قال الله صلي على الحبيب قلبك يطيب المهم تلك وليبا الموبايل مال ሁለተኛ ደግሞ ሌባ የጊዜ ሌባ ሰዎች አሉ አላህ ሰው ቁርአን እየቀራ ነው ቁጭልና ሰማ ይላል እዛ ከም እንዲሆን እዛ ወጥቶ ያወጡ ገብቶ ቁርአን ዘግተህ እሺ አንድ ሰዓት ታወራለህ ይሄ ትልቅ ሌባ ነው ትልቅ ሌባ ብር የሚሰርቅ ሌባ ይሻላል ከዚህኛ ለምን ብር ይመለሳል አንድ ሰዓት ወገን የረመዳን ያጠፋበት እስከ የውመል ቂያማ አንዱ ሌባ ሰው من الجنة والناس من الجنة والناس الناس كانوا ناس فأصبحوا نسناس نوع من الحيوان زي عنده عالم كتاب سخاو فضل الكلاب على كثير ممن لبس الثياب الله كتابه اسمه هل تركوا إذن صومنا عندنا ما نشوف لنا صوم عموم ولتين صوم الخصوص سونتاچون بملو الله كم يتألى ويتبقوا سو يا الله هذه درجة كون يدرسها የሚያጅበህ ሶስተኛው ደረጃ ነው لا اله الا الله እነዚህ ሶስተኛ خصوصا የተባሉት የስዲቂን የአንቢያ የአስፊያ የነዛ አማ ሲወ الله ይጾማል خلاص የለም አላህ እንጂ አያውቁም ረመዳን ላይ እነሱ ጋር ከአላህ ውጪ ወደ ዱንያ ወደ ሌላ የማይሆን ነገር ማሰብ ያን የሚያስፈጥረው ለዚህ ገጠር የነበሩ መሻይኾች እነዚህ የግስር ሼኽ መሐመድ አሚን አላህ እንዲሰጣቸው አላህ የሚያስታውሱ ዙህዳቸው ተቅዋቸው ወራአቸው ውሃ ሊቀዱ ተማሪዎች ሁለት ሆነው ከሄዱ እናንተ አልበላችሁም እንጂ አፍጥራችኋል ወሬ ያወራል አይደል ወቀል ማለት አላህ ብቻ ነው ረመዳን አንድ ገባ ረመዳን ይገባሉ ማለት አላህ እያል ቁርአን እየቀራ ኢቲካፉ ኢባዳ እያረጋ አላህ እያል አላሁ አክበር ይገባል ጾሙ እነዚህ ሰዎች ሐቂቃ ጾሙ እነዚህ ሰዎች አማ ሲወላህ خلاص ይል ቢያንስ እኛ እነዚህ ደረጃ እንኳን ቢያቀተን ሁለተኛ ደረጃ አቀተን አፈህ من حسن اسلام المرء تركه من كان يؤمن بالله واليوم الاخر فليقل خيرا او አትናገር ቆላ ነው ሰውን መጥቀም ካልቻልክ ይሄኛውን እስኪ መርህ እናርገው እስኪ ለቀረድናችሁ ሰውን መጥቀም ካልቻልክ ሰውን መጉዳት ለምን ይሁን አንተ ሰው ትጎዳለህ መጥቀም ቢያቀተህ ለምን ትጎዳለህ ሰውን ማስደሰት ቢያቀተህ ማስከፋት ለምን ይሁን ሰውን ማወደስ ስሙን በጥሩ ማንሳት ቢያቀተህ የሰው ስም ማጥፋት ለምን ይጠቅማል ምን ያለው የሆነ ፈዛለ አንድ ኪታብ ላይ ይሄ ምላሱን ልክ የሚያረክሰው አይደል ሰው የሚሰድብ ሰው የሚያማ ሰው ስም የሚያጠፋ ዝም ብሎ ይናገራል አሁን እንደምታየው አንዳንዱ ዳኢ ነው አንዳንዱ ሼኽ ነኝ ይላል አንዳንዱ ምን ይላል ምላሱ ግን لا اله الا الله ከተነጀሰ ደም ይንጠባጠባል ደም የሚያጅበኝ እሱ ሳይሆን የሱ ደረሳ ነው የሚያጅበኝ አላህ ነፈራ ነብዩ እንዲነበሩ ተሳደብ ነበሩ ሰሃቦች ተሳደብ ነበሩ አገር ከፈቱ እኮ እስከ ቻይና ድረስ አንድ ሰው ሰደው እንደከፈቱ ምን ያረግበታል አሉ ዱንያ ላይ ያላሉ እንዲህ ዝም ብሎ ሰው ክብር የሚነኩ ሰዎች ሰው የሚሰድቡ ምን የሚሉ ሰዎች ዱንያ ላይ ያለ ስጋህን የሚቦጫጭቁ ሰዎች ስል የሆነ ምላስ ይሰልጥብሃል ዱንያ ላይ አንድ አላህ አኺራ ሰው ፊት አላህ ያወርደዋል ከባድ ዳዕዋ አድርግ ዱዓ አድርግ በቃ የኛ ዲን እንዲኮን ዲን የሚቆመው بالدعاء والدعوة بقى دعاء دعوة خلاص بقى هيا دعوة ركلت ودي الله تراها الله عندي ودا ركو لذي تنسته يا الله بلا لما شرسك خلاص كده فكرة شرسك إذن فالنزي كسوستو الله كمرتوجو الله يهدرنا إذن رمضان لي ما بزات هلبن تلاوة القرآن قرآن ما بزات رمضان لي صلة الرحيم زمن مقدم ايوه رمضان ላይ እንደዛው ተውበተን ነሱሃ አላህ ይወፍቀን እስኪ ተውባ
ተውበተን ነሱህ አላህ ይወፍቀን። ሁላችንም እናውቃለን የምናጠፋውን ነገር ሁሉም የራሱ ምን ጋር ድክመት እንዳለ ሁላችንም እናውቃለን። አንዱ ዘመድ የሚቆርጣል፣ አንዱ የአይን ወንጀል አለበት፣ አንዱ አልሙሂም ከዚህ ተውባ አድርገን ረመዳንን አክብረን ዒድ የምንደርስ አላህ ያድርገን። ወዲያ ተውበተን ነሱህ ዘመድ መቀጠል፣ አላህ ብር ካለ ደግሞ የተቸገሩትን ማገዝ። ይኸው ሰው ማብላት፣ ሰላምታ ማብዛት፣ መልካም ነገር መናገር፣ ይሄ ጀነት ያወጅብልሃል እኮ። ሰውን ማብላት፣ ሰው መብላት ስማ ወደ እሳት ኮነ። አሁን ብዙ ሰው መብላት ውስጥ ነው ያለው። ሰው ማብላት ነው የተባለው እኮ ማብላት፣ ሰው መብላት ሳይሆን ሰው ማብላት። ሰለላሁ ዐለይሂ ወሰለም መልካም ነገር መናገር፣ ሰላምታ ማብዛት። አላ መን ዓረፍት ወአላ መን ለም ተዕሪፍ፣ የምታውቀው ይሁን የማታውቀው ሰው ይሁን ቁርአን ማብዛት፣ ዘመድ መቀጠል፣ ሰላተ ተራዊህ ማድረጋቸው። ረመዳን ላይ እኮ ከዛ ሌላ እኮ አታገኘውም ይሄን ሰላት። خلاص አንድ ወር እኮ ነው ላኢላሃ ኢላ አንድ ወር ውስጥ በቀን አንድ ሰዓት ማታ ማታ አንድ ሰዓት። ስንት ሰዓት እናቀጥላለን ዛሬ በወሬ በሶሻል ሚዲያ። ለአላህ አንድ ሰዓት መቆም ከበደ። አኺራውን መቆም እስኪ አስታውሰው ሲከብድ አኺራ ቆም የለ በላህ ቤት ስንት ሰዓት ቆመን እንዴ? እዚህ መቆም ያበዛ ሰው እዛ ይቀልለታል። አላህ ድህነትን ያሳየ ሰው መፍሁም ለዚህ መፍሁም ወዲያ ሰላት ተራዊህ ዘመን ሰው ማስፈጠር ደግሞ አላህ ይሰጣል። አይ ሰው ማስፈጠር ብር የለንም አንድ ቴምር። ሌላው እዚህ ጋር ሰሉ አለ ነብይ ብዙ ሰው የሚያጠፋው ረመዳን ላይ በተለይ ኢፍጣር የተጠራችው ሰው መሰለን እዚህ ሰፈር አንድ ሰው እዚህ ሰፈር ቤቱ እዚህ ሰፈር ነው እዚህ ከመስጂድ አጠገብ ኢፍጣር ዛሬ ቤቴ ነው ና አለ። ታይብ ተማም አሁን ምን የምታደርገው መግሪብ ሰግጄ እመጣለሁ ነው የምትለው አይደል? አጠገብ መስጂድ እያለ ቤቱ መቼም አትሰግድም። አሁን መጣ ሰፈለው ኢፍጣር ሰዓት ላይ ካርቶን ይዘው ቴምር አደሉ መስጂድ ውስጥ። እቺን ካርቶን ያመጣት ማን ነው? አንድ ሰው አለ እንበል እዚህ መስጂድ ውስጥ እቺን ካርቶን ለመስጂድ የሰጠ ያ ሁሉ ኢፍጣር ሐሰናው የሚጻፈው ለዛ ባለ ካርቶን ነው። ታይብ የጠራህ ምስኪን ከጠዋት ጀምሮ ሴትዮዋ ተነስታ ጀርባዋ እስኪተመም ድረስ ያ ሁሉ ሰርታ የኢፍጣር ሐሰና ያኛው በላው አለ። ይሄንን ደርስ የወሰድነው ከሼኻችን በአይን አይተን የተማርነው። ሼኻችን አይምሳል ማሻአላህ ረህመቱላህ አለይህ አንድ ቀን ዘመዳቸውን ይጠራሉ። ረመዳን ዘመዶቻቸው በሙሉ ከዚህ በኩል ያለው ከዘመድ አዝማድ ጠርተው ያስፈጥራሉ። ሌላኛው ቀን ደግሞ ከተማ ያሉት ዑለማዎችን ዒልም የሚቀሩ ተማሪዎችን እነዛን ይጠራሉ። ዒልም የሚቀሩ ተማሪዎችን በጠሩበት ሌላ መሽሁል የሆኑ ሼኽ አሉ አቢው ሐፊዘሁ መሽሁል ናቸው። ጊዜ የላቸው አላህ መግሪብ ካፈጠረን በኋላ ገቡ እሳቸው ሁሉ ኸልቅ ባለው ሼኹ ገቡ። የኛ ትልቁ ሼኽ የኢፍጣርን እኮ ማስፈጠር ተዋቡን እኮ አስመለጥከን አሏቸው። ከመግሪብ በኋላ መጣ ሲሏቸው እዩስ አደብ ተመልከቱ። የሰው የጠራህን ሰው ክብር ተመልከቱ። አይ ሹፌር ልከን እኮ ቴምር ከቤታችሁ ወስደን ያፈጠር ነው አላቸው። ሰሊ አለል ሐቢብ አየሰው ቀድር ማወቅ። ቀኑን ሙሉ ለፍታ ባለቤቱ ጀርባዋ እስኪታመም ለፍታ መስጂድ አፍጥር የመጣው ትለዋለህ። ለምን ጠራህ? ጥብስ ልትበላ ክትፎ አጂባ ነው። እቺን አደራቸው። ለምሳሌ እዚህ ሰፈር ጠራህ አይደል? ቤት አንኳኳና ቴምር ስጠኝ ብለህ ሶስት ነው خلاص ቁጭ አድርጋት እዚህ በሱ አፍጥር ሄደለት ዳራ። ይሄ ቴምሩ ተዋቡ ለሱ ላስፈጠረው ይጻፋል። ገባናል? ሌላው አደራቸው። ሱብሂ ከነብዩ ጋር ስሁር ሲበሉ ስንት ነበር? ከስሁር ከበላችሁ በኋላ አዛን እስኪል ሲባል ስንት አያት ቀደረው? 50 አያት አይደል? ስንት ደቂቃ ተቅሪበን ይሆናል? በእሳቸው አቀራር 15 በለው 20 አልሙሂም ሱብሂ አዛን 15 እንዲህ ሲቀረው ሲዋክ አድርገህ ተኽሊል አድርገህ ጨርሰህ ቁርአን እየቀራህ ነው አዛን ማለት ያለብህ። አሁን እየበላህ እየጠጣህ አዛን ምን ይባላል? ይኸው ነገረህ እኮ ሐዲስ ነቢዩ ስራቸውን አይሰሩትም። ይኸው ተናገሩ እኮ ነቢዩ ጋር ስሑር የበሉ ሰዎች እኮ ነገሩ። ስሑር በልተው ጨርሰው ምን ብለው አዛን በፊት ስንዴ 50 አያት የሚቀራበት ከዛ በኋላ አዛን ያለው ይሄ ነቢዩ ሀከዛ ካል ሰሜት ወላ መሰሜት ወለሃذا አላህ ይወፍቃል።
ቁርአን ለማብዛት ዘመን ለመቀጠል በአይናችን ኸይር ለማየት የረመዳን ደግሞ አደራ ቲቪያቸውን ዝጉት። ረመዳን ላይ ልክ አሁን ሰው ቁርአን ከአንድ ጁዝ ወደ 2 ጁዝ ሙሰልሰል ረመዳን ይላል። የረመዳን ሙሰልሰል ሱፍ እኔ ቁርአን እንዳትቀራ ማለት ነው። ቁርአን እንዳትቀራ በቃ ኢባዳ እንዳታረግ የረመዳን ሙሰልሰል አለ። እሱን እያየህ ኢድ ይመጣል። ዝጋው ሸሩ መስጋት ብቻ። እንደዛው ስለተራሂም ደግሞ አደራቸው ዘመድ የቆረጠ ሰው ካለ ይኸው ከአላህ ረሕማ እኮ ነው የሚቆረጠው ሰው። ዘመዳችንን ቀጠል ለአገሩ ዱዓ እናደርግ፣ ለራሳችንም ዱዓ እናደርግ። ለሞቱ ደግሞ ቀብር ስላሉ ለእነሱም ዱዓ እናደርግላቸው። አልሙሂም ረመዳን የዒባዳ የተቅዋ የመተጋገዝ የሰብር አንዱ ለአንዱ የሚያዝንበት የሰብር ወር ነው። ረመዳን የሰብር ወር ያዘ። አላህ ይወፍቀን። ይህን ወር አላህ የኸይር ወር አላህ ያደርግልን። የታመሙም አሉ ዱዓ አድርገዋል። አላህ አፊያ አልብሶን ከእናንተ ጋር እንድንጾም ዱዓ አድርገዋል። ያ አላህ እኛ አፊያ ሰጥተን መስጂድ አለን። አንዳንዱ ሐኪም ቤት ዱዓ አድርጉልን አፊያ አግኝተን ከእናንተ ጋር እንጾም ያሉ። ኢንሻአላህ ሼክ ሸሪፍም ዱዓ ያደርጉላቸዋል። ዝግጁ ነን ኢንሻአላህ።